ቀጥታ በአንድ ሰው $2 ማለትም 384 ብር ከፈለጋችሁ በባንክ ማውጣት ትችላላችሁ። ከፈለጋችሁ እንደውም በባይናንስ ማውጣት ትችላላችሁ። ቀጥታ የምታገኙበትን ነው የምነግራችሁ ማለት ነው። አንድ ስቴፕ እንዳትዘሉ። ሁሉንም ነገር አፈርጠዋለሁ እንዳልኳችሁ ነው ማለት ነው። እኔ ሰርቼ እናንተ መስራት አለባችሁ ማለት ነው። ሁሉም ያልገባችሁ ነገር በሙሉ ነው ዛሬ ማፍርጠው ማለት ነው። ሁሉንም ነገር ዛሬ ስቴፕ በስቴፕ ነግራችኋለሁ ማለት ነው። እነዚህ ነገሮች ካላሟላችሁ ባከፍቱት ይችላል ማለትም አሰሩትም ማለት ነው። ስራውን ከሰራችሁት በትንሹ 4000 እና 5000 ብር በጣም ትንሽዬ ብር ነች። በጣም ከምላችሁ በላይ ትንሽዬ ብር ነች እና የመጀመሪያውን ስቴፕ ቀጥታ ስለ ስራውና $2 እንዴት አድርጋችሁ እንደምታገኙ ነግራችኋለሁ ማለት ነው። ያስገባችሁትም ሰው $1 ያገኛል፣ እናንተም $2 ታገኛላችሁ ማለት ነው። አንድ ሰው ስታስገቡ በአጠቃላይ $3 ታገኛላችሁ ማለት ነው። ግን እነዚህን 3 መስፈርቶች ማሟላት አለበት። የምታስገቡትም እናንተም ካላሟላችሁ ሶስቱንም ዶላር $1ም አሰሩ ማለት ነው። በመጀመሪያ ደረጃ የምነግራችሁ የመጀመሪያው ስቴፕ የሚሆነው ቬሪፋይ አድርጋችኋል፣ ጨርሳችኋል። ካረጋችሁ በኋላ ከባይናንሳችሁ ላይ $5.5 ወደ ኤርቴሙ ታስገባላችሁ። ከኤርቴሙ ወደ ባይናንሳችሁ ትልካላችሁ። ከባይናንሳችሁ ወደ ኤርቴሙ ትልካላችሁ። ከኤርቴማችሁ ወደ ባይናንስ ትልካላችሁ። ጨረሳችሁ። ይህንን እንደጨረሳችሁ በ24 ሰዓት ውስጥ ያስገባችሁ ሰውዬ $1 ለእናንተ ደግሞ $2 ቀጥታ ወደ ባላንሳችሁ ይገባል ማለት ነው። ያንንም ዊዝድሮ ማድረግ ትችላላችሁ። እንዴት አድርጋችሁ ነው ዊዝድሮ የምታደርጉት? ሚኒመም ዊዝድሮ $5 ነው። $5 ስለሆነ ዊዝድሮ ማድረግ ትችላላችሁ ማለት ነው። ቀጥታ በ2 ደቂቃ ውስጥ ነው የምላችሁ ወደ አካውንታችሁ ይገባል ማለት ነው። አሁን እንዴት አድርጋችሁ ነው የምታስተላልፉት የሚለውን አሳያችኋለሁ ማለት እንዴት አድርጋችሁ ቬሪፋይ እንደምታደርጉ አሳያችኋለሁ። ግን እንዲገባችሁ ያክል መጀመሪያ ምን ታደርጋላችሁ? ከባይናንሳችሁ ላይ $5.5 ይኸው እዚህ ጋር እንደምታዩ 3 የገባ ወጣ የምትለዋን እዚህ ጋር መጨረስ አለባችሁ ማለት ነው። እሱን ከጨረሳችሁ በኋላ እሱኛውን ከጨረሳችሁ በኋላ አለቀ። በ24 ሰዓት ውስጥ ይገባላችኋል ማለት ነው። አሁንም ልድገምላችሁ ላልገባችሁ ሰዎች ከባይናንሳችሁ ላይ ታመጡና ብቻ $5.5 ወደ ኤርቴሙ ታስገባላችሁ። ከኤርቴሙ ድጋሜ ወደ ባይናንሳችሁ ትልካላችሁ። ከባይናንሳችሁ ወደ ኤርቴሙ ትልካላችሁ። ከኤርቴሙ ወደ ባይናንስ ታረጋችሁ ጨረሳችሁ ማለት ነው። በ24 ሰዓት ውስጥ $2 ላስገባችሁ ሰውዬ ደግሞ $1 ይሰጠዋል ማለት ነው። እና ይህንን ፉል ቪዲዮ አዘጋጅቻለሁ። እንዴት እንደምታስገቡ አንዴ የገባ ወጣ የምታደርጉትን አሳይቻችኋለሁ። እናንተ 3 የገባ ወጣ ታደርጋላችሁ። ይህን ቪዲዮ አይታችሁ በእርግጠኝነት ያልገባችሁ ነገር የለም ብዬ አስባለሁ ማለት ነው። ወደ ቪዲዮ እንሂድ። አሁን ቀጥታ እዚህ ጋር ያስቀመጥኩላችሁ ሊንክ አንዴ ጠቅ ታደርጉታላችሁ ዌብሳይቱን። ከዛ ጠቅ እንዳደረጋችሁ ወደዚህ ይወስዳችኋል ማለት ነው። ከዛ እዚህ ጋር ሰሌክት ካንትሪ ትመርጣላችሁ። ኢትዮጵያ ትላላችሁ። ከዛ ፐርሰናል የሚለውን ተነኩና ብቻ ፐርሰናል ነው የምትሉ። ከዛ እዚህ ጋር ጉግል ትላላችሁ። ከዛ እናንተ ኢሜይል ያስመርጣችኋል ማለት ነው። ከዛ አንዱን ኢሜይል ትነካላችሁ ማለት ነው፣ እናንተ የምትፈልጉት ኢሜይል። ከዛ እሱን ከነካችሁ በኋላ አንዴ ኔትወርክ እያስቸገረኝ ስለሆነ ከዛ እዚህ ጋር ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ ትንሽ እንደዚህ ሉድ ያደርግና ብቻ እንደዚህ ይመጣላችኋል ማለት ነው። ከዛ እዚህ ጋር ቬሪፋይ የምትለዋን ትነካላችሁ ማለት ነው። ቬሪፋይ የምትለዋን ከነካችሁ በኋላ ያው እዚህ ጋር ትንሽ ላሳያችሁ። ቬሪፋይ የምትለዋን ድጋሚ ትነካላችሁ። ከዛ እዚህ ጋር ቬሪፋይ የምትለዋን ቬሪፋይ ዶክመንት የምትለዋን ትነካላችሁ። ከዛ እሱን ከነካችሁ በኋላ ድጋሚ እሱን ቬሪፋይ የምትለዋን ትነካላችሁ። እዚህ ጋር ኢትዮጵያ ትላላችሁ። ኢትዮጵያ ካንትሪ ኢትዮጵያ ትላላችሁ። ከዛ ፓስፖርት ወይስ ናሽናል አይዲ የሚለው ናሽናል አይዲ ትሉታላችሁ ማለት ነው። እናንተ ናሽናል አይዲ ሰላላችሁ ማለት በናሽናል አይዲ። ከዛ እዚህ ጋር በፊት ለፊትም በኋላ ትቀርጹለታላችሁ ማለት ነው። ናሽናል አይዲያችሁ ማለት በፊት ለፊትም በኋላም ታስገቡለታላችሁ ማለት ነው። ከዛ ፊታችሁን ደግሞ ታስገቡለታላችሁ ማለት ነው። ያው ባይናንስ እንደምትከፍቱት ነው የምትከፍቱት ማለት ነው። ከዛ እሱን ካስገባችሁ በኋላ እንደዚህ ጨርሳችሁ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁ በኋላ ትንሽ በ2 ደቂቃ ውስጥ አሁን እንደምታይ ቬሪፋይ ያደርግልኝ ማለት ነው። በ2 ደቂቃ ውስጥ አድ ፈንድ ትሉታላችሁ። ከዛ ሰርች ፔመንት የሚለውን ትነኩና ብቻ እኔ ባይናንስ ስላለኝ ባይናንስ ፔ እለዋለሁ። እዚህ ጋር ባይናንስ ብዬ ሰርች አለው። እናንተ በፈለጋችሁት ኤክስቼንጅ ማስገባት ትችላላችሁ። በፈለጋችሁ በባይቢትም በፈለጋችሁ እዚህ ጋር ባይናንስ ፔ USDT ባይናንስ ያላችሁ ግን በዚህ ታስገባላችሁ ማለት 5.5 ትሉታላችሁ። ከዛ እዚህ ጋር ወደ ላይ ታደርጉና ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒው ካላችሁ እዚህ ጋር የእናንተን አይዲ ከባይናንሳችሁ ላይ ታስገባላችሁ ኮፒ ታደርጉና ማለት ነው። ከዛ ሰሚት ሪኩዌስት ትሉታላችሁ። ከዛ እንደዚህ ትንሽ ሉድ ያደርግና እነሱን እንትን ያመጣልናል ማለት ነው። እዚህ ጋር አመጥቶልናል ማለት ነው። እዚህ ጋር የባይናንስ አይዲያቸውን ኮፒ እናደርግና እዚህ ጋር አሴት እንለዋለን። ከዛ ሴንድ ባይናንስ ዩዘር ኔም እንለዋለን።
ከዛ እዚህ ጋር የቅድም ኮፒ ያደረግነውን ፔስት እናደርግላችኋለን። ከዛ ኮንቲኒው እንለዋለን። ከዛ እዚህ ጋር አማውንቱንም ሄደን ደግሞ እናመጣለን ማለት ነው። አማውንቱንም ሄደን ደግሞ ከዚህ ጋር እናመጣና ብቻ ኮፒ እናደርገውና ብቻ እዚህ ጋር እንማሳያችሁ። ከዛ እዚህ ጋር ፔስት ትሉታላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ። ከዛ ይሄው እዚህ ጋር እንደምታዩት እዚህ ጋር ስክሪንሻት ታደርጋላችሁ። ስክሪንሻት አድርጉት ስለምልኩላችሁ። ከዛ እዚህ ጋር ጨርሳችኋል ማለት ነው። እዚህ ጋር ቻት የምትለዋ ላይ ትነኳትና ብቻ ደን ትላላችሁ። ከዛ ደን ብላችሁ እንትን ስለማይሉ ስክሪንሻትም ላኩላቸው። ስክሪንሻት ያደረጋችሁትን አሁን ድጋሚ ልግባና ብቻ እዚሁ ቻት የሚለው ልነካውና ስክሪንሻቱን ይልክለታለሁ። አሁን እንደምታዩት ይገባልኛል ማለት ነው። ይኸው ገብቶላል ብሎኛል። ስለዚህ ጋር እዚህ ጋር አምስቱን ኮከብ ታበሩና ብቻ አድፈንድ ትሉታላችሁ። ገብቶላችኋል ማለት ነው። ይኸው ገብቶልኛል። ይመቻችሁ። ዊዝድሮ ትሉታላችሁ እዚህ ጋር። ከዛ ስታርት ትሉታላችሁ እዚህ ጋር። ከዛ እዚህ ጋር ሰርች ፔመንት የሚለው ላይ ትነካላችሁ። ከዛ ሰርች ፔመንት ላይ ባይናንስ ትላላችሁ። እናንተ በምታስገቡት ነው። እኔ በባይናንስ ስለማስገባ በባይናንስ አይዲ ነው ማስገባው። ስለዚህ ባይናንስ ብዬ ጽፋለሁ። እናንተ በፈልጋችሁ ማስገባት ትችላላችሁ። በባይናንስ ዩኤስዲቲ መጨረሻው ላይ እዚህ ጋር እንደማሳያችሁ መጨረሻው ላይ ያለችው እሱን ነካለሁ። ከዛ እዚህ ጋር 5.5 ነው። ሁሉንም አላወጣም ብዬ 5.5 ለእናንተ ለማሳየት ስለሆነ $5.5 ትሉታላችሁ። ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒው ካላችሁት በኋላ እዚህ ጋር አይዲያችሁን ታስገባላችሁ። እኔ ስላስገባሁ ግን እዚህ ጋር አይዲያችሁን ታስገባላችሁ ከባይናንስ ላይ አምጣችሁ። ከዛ ሪኩዌስት ትሉታላችሁ። ከዛ እንደዚህ ያመጣላችኋል። እንደዚህ ካላችሁ በኋላ ትንሽ እንደዚህ ተጠብቅ ታረጉትና ብቻ ከዛ ይኸውላችሁ የሰውየው መጥቷል። ስለዚህ ፔንዲንግ አሁን እያለኝ ነው። እዚህ ጋር ትንሽ ይኸው እንደዚህ እንደቆየሁኝ አሁን ይገባልኛል ማለት ነው። በጣም ጋር እዚህ ቻቱ ላይ ደንም ማለት ትችላላችሁ፣ ግን ይገባላችኋል። ዝም ብላችሁ ተውት። ይኸው ገብቶልኛል ማለት ነው። 5.3 ገብቶልኛል። ስለዚህ ባይናንስ ሄጄ አረጋግጣለሁ። እስቲ እንገባ። ባይናንሳችን ላይ ስንሄድ ይኸው 5.3 ገብቶልናል ማለት ነው። ከዛ እንሄድና ብቻ እዚህ ጋር ገብቶላችኋል። ኮንፊርም ሪሲቭ እንለዋለን። ከዛ እዚህ ጋር ሬት ትሰጣላችሁ። ሬት ሁሉንም ከፈለጋችሁ በቃ ኮኮባን ታበሯትና ዊዝድሮ ትሉታላችሁ። ስለዚህ ገብቶላችኋል። እነዚህ ዊዝድሮ ታደርጋላችሁ ማለት ነው። እንግዲህ ጨርሰናል ማለት ነው። ስራውን ጀምሩ። ያልጀመራችሁ ሰዎች ካላችሁ ሊንኩን የት እናገኛለን ነው የምትሉት? እዚህ ጋር እንደምታዩት ቴሌግራሜ ላይ ሰርች አርግታችሁ እንደዚህ ሊንኩን እኔ ቴሌግራም ላይ ታገኙታላችሁ። ሊንኩን ነክታችሁ መጀመር ትችላላችሁ ማለት ነው። እንግዲህ ቢያንስ በትንሹ $15 እና እዚህ ቴሌግራም ላይ ቻናል ላይ መታችሁ ተቀላቀሉ። ምክንያቱም ማንም ሰው ያልሰራውን ስራ ነው እኛ እየሰራን ያለ ነው። እዚህ ቴሌግራም ላይ መታችሁ ሊንኩን ታገኙታላችሁ ማለት ነው። ከስርም አስቀምጥላችኋለሁ ኮሜንት ላይ፣ እዛ ላይ ማግኘት ትችላላችሁ። የቴሌግራም አድራሻችንን ኤርሚ ሜክ መኒ እዚህ ጋር እንደምታዩ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ላይክ ሼር ምናምን ሰብስክራይብ ማድረግ ላይረሳችሁ፣ አዲስ ስለሆነ እና አበረታቱን። ይመቻችሁ።